በተለይ ደግሞ ይሄ ገጠመኝ ወደ ገጠር ክልል ወይም ደግሞ ወደ ክፍለ ሀገር ቤተሰብ ለመጠየቅ ዘመድ ለመጠየቅ ወይም ለአንዳንድ ስራ እንደ ኮንትራክተሮች የመሰላችሁ ዶክተሮች፣ መምህራን በተለያየ አይነት የሙያ ዘርፍ ያላችሁ ነጋዴዎችም ልትሆኑ ትችላላችሁ። ብቻ ወደ ገጠር ክልል የመግባት እድሉን ያጋጠማችሁ ሰዎች እዛ ሄዳችሁ ከማህበረሰቡ ጋር በምትቀላቀሉበት ሰዓት ሁሉም ማህበረሰብ የዋህ፣ ሁሉም ቀን፣ ሁሉም አሳቢ አይደለም። አብዛኛውን የዋህ ነው 80%። ግን የተቀረው በጣም ጥቂቱ ፖለቲከኛ ነው። ከቀበሌ ጋርና ከተለያዩ ነገሮች ጋር የተነካካ ነው። የካድሬነት ባህሪ ያለው ነው። ከዛም አልፎ ተርፎ ደግሞ ከጠንቋይ ጋር ከባዕድ አምልኮ ከድብትርና ቤት ውስጥ ካለ ከሚካደም ነገር ጋር የተገናኙ ናቸው። ሐሜት አለ። በጣም ራሱን የቻለ ልክ ለሀገሩ ለቦታው የሚመጥን የተሳለ ቢላ የሚበልጥ የተሳለን ቢላ የሚበልጥ ምላስ ያላቸው ሰዎች አሉና ጥንቃቄ ማድረግ አለባቸው የሚል ነው። ግን ያው 80% ግን በጣም የዋህና ቀን ምስኪን ለሰው ሐሳቢ ነው። ይሄን ስናገር ሁሉንም የማይወክል እንደሆነ በዛው እንድትረዱልኝ ስለምፈልግ ነው። ዘውጉ ያ ነው። እንግዲህ እስቲ አብራችሁን ቆዩ። መልካም ቆይታ። ታሪኩን ቀጥታ በመጀመር ነው እንደረደረው። ሌላ ምንም መገባበት ጉዳይ የለም። አንድ ወንድማችን ከአዲስ አበባ በኮንትራክተርነት ወይም ደግሞ ድልድይ በመስራት አስፓልት በማነጠፍና የተለያዩ ትምህርት ቤቶችን ግንባታ በመገንባት የታወቀ ስለሆነ የገጠሩን ሕዝብ ለማገልገልም በዛውም ደግሞ ከተማ ላይ ስላስጠላው ብዙ ሊያየው የማይፈልገው ብዙ ነገር ስላለ ወደዛ መሄድ ይወዳል እና በዚህ በስራው ምክንያት እዛ ሲመደብ ደስ ይለዋል እና ከአንድም 5 ጊዜ 6 ጊዜ የገጠር ሄዶ የማገልገል 2 ዓመት 1 ዓመት ቆይቶ የመምጣት ልምድ አለው የሰው። ከዚህ ጎን ለጎን ግን የገጠር ሰው አይደለም። አባቱ ግን የገጠር ሰው ነው። የምን ማለት ነው? አባቱ ከገጠር መጥቶ ከተማ ኖሮ አንዲት ምስኪን ቁርስ ምናምን ትሸጥ የነበረችን ሴት አግብቶ የወለደው ልጁ ነው ማለት ነው። እና የገጠርን ላይፍ የሚያውቀው በአባቱ ነበረ። በአባቱ በኩል ያ ነገር ኢንፎርሜሽኑ ይደርሰው ነበርና የአባቴ ሀገር ወይ ደግሞ የቤተሰቦች ሀገር ሄጄ ላልማ ምናምን የሚባል ነገር አለ። ይደውሉለታል፣ ይሄዳል። እንደምንም ብሎ መንግስትንም አስገድዶ ወይም አንዳንድ ጉዳዮችንም አባላብቶችን ማስገድዶ ሲጠሩትም ወደ ሀገሩ የማድላት ነገር አለ። ከዚህ ከአዲስ አበባ ወደዛ የሚሄድበት ጉዳይ አንዱ የአባቱ ሀገር ስለሆነ ብቻ ሳይሆን እዛ ገብቶ የመቀመጥ ትልቁ ጉዳይ በውስጡ ስለሰረጸ ነው ማለት ነውና እነዛ ቤተሰቦቹ በተለይ የአባቱ ቤተሰቦች አብዛኞቹ አልቀዋል ማለት በቃ በህይወት የሉም። ትልልቆቹ ልጆቻቸውን ያሉት ልጆቻቸውም ደግሞ የት ቦታ የት ግቢ እንዳሉ ይታወቃል። እነሱን ሰበብ አድርጎ ይሄድ እንጂ ስራም ሰበብ አድርጎ ይሄድ እንጂ ግን የሚውለው ግን ከባዳዎች ጋር ነው። ከዘመዶቹ ጋር ሳይሆን ከባዳዎች ጋር ነው የሚውለው። መጣው ምናምን ብሏቸው ሌሎች ጋር ነው የሚውለው። የገጠር ጠላ ደስ ይለዋል። ጉሽ ጠላ እየተባለ እየተተፋ የሚጠላው ማለት ነው። እንደገናም ደግሞ ሌሎችም በጣም ብዙ የገጠሩን አረቄ ለምሳሌ አልኮል ነክ ነገሮችን ፍሌቨሮችን የመቅመስ ይሄን ነገር የማጣጣም አብሮ ከነሱ ጋር የመጫወት ምናምን ነገር እየተላመደ መጣ። እሱ ሲመጣ ግን ደስ የማይላቸው 2 አይነት ሰዎች አሉ። አንደኛ ፖለቲከኞች ማለት ነው ይሄ የሚመጣው የሆነ ነገር ፈልጎ ነው። ምንድነው የፈለገው የሚለውን ነገር በጥሩ መንገድ አይደለም የሚረዱት። እሳይ እንኳን መጣህልን የሚባል ነገር የለም። አባቱ ደመኛ አይደለም። እዛ ጋር ምንም ደመላሽ የሚባል ሰው ሊያጠቃው የሚችል ሰውም አይደለም። ስለዚህ ስጋታቸው ፖለቲካ ነው ወይም ደግሞ ይሄ ሰውዬ ተልኮ አለው የሚል ነው። ሁለተኞቹ የማይወዱት ደግሞ ወጣቶቹ ናቸው። ወጣቶቹ ሴቶቹ እሱን እያዩ ይሄን ሰው እያዩ ትንሽ አይናቸው ሰረቅ እያደረጉ ችግር እየፈጠሩ ስለሆነ እዛ አካባቢ ያሉት ወጣቶች ደግሞ የከተማ ሰው ከመጣማ በቃ ወሰደብን አበላሸብን የሚሉት ነገር አላቸው። እና ከዚህ አንፃር እሱ ደግሞ ከነዚሁ ከወጣቶች ጋር አብሮ ይውልና እናንተ ምንድነው አታገቡም እንዴ? ምንድነው ፍቅረኛችሁን አምጥታችሁ አስጠቁኝ እንጂ ይላችኋል። ይገባዋል፣ ይነገረዋልም ደግሞ አረ አንተ ስትመጣ ችግር አለ ብሎ ዘመዶቹ ይነግሩታል። እንዴት ሲባል አይ በቃ ሴቶቹ ሊጨርስብን የመጣው ወይም ደግሞ ሊወስድብን የመጣው ነው የሚባለው ከከተማ የመጣ ሰው ሲመጣ። እና እንደዛ ስለሰማ እነዚህ ወጣቶች ጋር አብሮ እየዋለ በቅርብ ርቀት እንዲከታተሉት ማድረግ ጀመረ ራሱን ማለት ነው።
ብዙ እንዳይጠረጥሩት እና አብሯቸው ከሆነ የትም አይሄድም፣ ማንንም ሴት አያናግርም። ሴቶቹም ወደዛ አይመጡም። ለምን እነሱ ጋር ከሆነ ሴቶቹ ደግሞ ለምን መጣችሁ ይባላሉ። መተውም አያውቁም። በዚህ አጋጣሚ ፍላጎታቸውን ያሟላላቸው። እሱ የሚፈልገው መጠጣት፣ መጫወት፣ መዝናናት፣ በሳቅ በቃ ማሽካካት ምናምን እንደዚህ ነገር ይወዳል። እና እዛ ገጠር ሲገባ ዓለሙ ነው በቃ ደስ ይለዋል። የዋህ አይደለም ብዙ ያን ያክል የዋህ ገር ምናምን ሰው አይደለም። ጨካኝም አይደለም። ወይም ደግሞ የሆነ የየዋህ ተቃራኒ